ዊንዶውስ ኮምፒውተራችሁ ስራ ላይ ያላችሁ እየተቆራረጠ እና ስትከፍቱት ዘግይቶ ወይም ስለሆነ የሚከፍትላችሁ ከሆነ አሁን የማሳያችሁ ዘዴ የኮምፒውተራችሁን ፍጥነት ወደ ነበረበት የሚመልሱና ኮምፒውተራችሁን እንደ አዲስ እንዲሰራ የሚያደርጉ ሶስት እጅግ ፈጣንና ውጤታማ ዘዴዎችን አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግና ዘዴዎቹ እንዲሰሩላችሁ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። አሁን ወደ ቪዲዮ። አንደኛ ስቴፕ የጀርባ አፕሊኬሽኖችን ወይም ባክግራውንድ አፖችን ማስተካከል። በመጀመሪያ እዚህ ዊንዶውስ አይከን ላይ ክሊክ እናደርጋለን። በመቀጠል ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን በኋላ እዚህ ከመጡት አማራጮች ውስጥ ፕራይቬሲ የሚለውን እንመርጣለን። ፕራይቬሲ ከመረጥን በኋላ በግራ በኩል ወደ ታች ዝቅ ስንል ባክግራውንድ አፕስ የሚል እናገኛለን። ከዛ እሱን እንጫናለን። እዚህ ጋር የሚታያቸው አፕሊኬሽኖች በሙሉ እኛ ባንከፍታቸው እንኳን በበስተጀርባ እየሰሩ ያሉ ናቸው። ስለዚህ እቺን ዋናዋን ማብሪያ ተርን ኦፍ በማድረግ ሁሉንም በአንድ ላይ እናጠፋቸዋለን። ይሄ ምን ያደርግላቸዋል? ኮምፒውተራችሁ ሙሉ ትኩረቱንና አቅሙን እናንተ በምትሰሩ ስራ ላይ ብቻ እንዲያደርግ ይረዳቸዋል። ሁለተኛው ስቴፕ ስታርታፕ አፕሊኬሽኖችን መቆጣጠር ነው። ታች እዚህ ታስክ ባር ላይ ራይት ክሊክ እናደርጋለን። ከሚመጡት ኦፕሽኖች ወይም ምርጫዎች ላይ ታስክ ማኔጀር የሚለውን እንከፍታለን። በላይኛው በኩል ካሉት ታቦች ውስጥ ስታርታፕ የሚለውን እንጫናለን። እዚህ ጋር የሚታያቸው አፖች ኮምፒውተሩ ሲበራ አብሮት የሚነሱ አፕሊኬሽኖች ዝርዝር ነው። አስፈላጊ ያልሆኑትን አፕሊኬሽኖች ለምሳሌ እኛ በራሳችን መክፈት የምንችላቸውን አንድ በአንድ ራይት ክሊክ በማድረግ ዲሴብል እናደርጋቸዋለን። ከፈለጋችሁ አንድ በአንድ እንደዚህ እያደረጋችሁ ዲሴብል ማድረግ ትችላላችሁ። ይህንን ስታደርጉ ኮምፒውተራችሁ ሲበራ ምንም ጭነት ስለማይኖርበት በሰከንዶች ውስጥ ዝግጁ ይሆናል። ሶስተኛው ስቴፕ እና የመጨረሻው ምንድነው? ከፍተኛ አፈጻጸም ወይም ኮምፒውተራችን ቤስት ፐርፎርማንስ ላይ እንዲኖር ማድረግ ነው። እንደተለመደው ዊንዶውስ አይከን ወይም ሰርች ባር ላይ በመሄድ ቪው አድቫንስድ ሲስተም ሴቲንግ ብለን እንፈልጋለን። ከዛ እንከፍተዋለን። በሚመጣልን ሳጥን ላይ አድቫንስድ የሚለው ታብ ስር ፐርፎርማንስ የሚል እናገኛለን። እዚህ ውስጥ ሴቲንግ የምትለዋን እንጫናለን። እዚህ ጋር ሶስተኛውን አማራጭ ማለትም አጀስት ፎር ዘ ቤስት ፐርፎርማንስ የሚለውን እንመርጣለን። በመጨረሻም አፕላይ ካልን በኋላ ኦኬ በማለት እንዘጋለን። ይህ እርምጃ የዊንዶውስን አላስፈላጊ የሆኑ ምስላዊ ውበቶችና አኒሜሽኖችን በመቀነስ የኮምፒውተሩን ሙሉ አቅም ለፍጥነት ብቻ እንዲያውል ያደርገዋል። እነዚህን ሶስት እርምጃዎች በትክክል ከጨረሳችሁ በኋላ አንድ የመጨረሻ የቀረ ነገር አለ። እሱም ኮምፒውተራችሁን ሪስታርት ማድረግ ነው። ሪስታርት አድርጋችሁ ሲመለስ በኮምፒውተራችሁ ፍጥነት ላይ የምታዩት ትልቅ ለውጥ ያስገርማችኋል። ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ማጋራት እንዳትረሱ። ማንኛውም አይነት ጥያቄ ወይም ሀሳብ ካላችሁ ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።